العين عين ميبالو تكار حق الله لو كان شيء سابق القدر لسبقته العين الله وساني يالفي لمنجي يا الله الوساني እንደው የሚቀድም ነገር ቢኖር ኑሮ አይን ይሁን ነበር። ሰዎች በአይን መተካት ወጣ ካልኩ በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣሁስ ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታ ነው። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎታል። ሰዎች በአግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸር ሐሲዲን ኢዛ ሐሰድ አይን አላሉ ነቢዩ ዓለይሂ ሰላቱ ወሰላም። ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ራሱን አልጠበቀም። በቁርአኑ በሐዲስ በአዝካረ ሰባህ በልመሳ ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥስ? ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለህ። በሽታው አይን ይባላል። የሂሻም ወንድም ወጣት ነው፣ ቆንጆ ነው፣ ንጉሥ ነው፣ ኸሊፋ። ያኔ ይሄ ወጣት ንጉሥ ሆነ፣ የአባቱ ስልጣን። ታዲያ የሚያምረውን ጋውኑን ለብሶ የንግሥና ዘውዱን አርፎ ራሱን መስታወት ላይ ተመለከተ። በጣም ያምር ነው። በራሱም ተገረመ። ያ ሱለይማን አንተ ሻቡን መሊክ፣ አንተ ወጣቱ ንጉሥ እኮ አንተ። በራሱ ተማረከ። ወር አልተቀመጠም ሱለይማን። ታመመ። ወሩ ሳይቆይ ወደ አኺራ ነቢዩ ዓለይሂ ሰላቱ ወሰላም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩአት። ጠሯቸው። እቺ ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ያ ቡነይ ልጆች ላ ተድኹሉ ሚን ባብን ዋሂድ፣ በአንድ በር ግር ብላችሁ አትግቡ። ዑስባ ናቸው፣ ጭፍራ ናቸው፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ትስባል። ተበታተናችሁ ግቡ። በእርግጥ ከአላህ ውሳኔን ያላድናል። ውሳኔ በሱ ነው። የሚመካም ካለ በአላህ ይመካል። ከሶሻል ሚዲያ ራሳችን እንገድበው። ፕሮጀክታቻችን ሁሉ በመደበቅ አገዙ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲልከፍት ሊሰራ እንዲሳካልኝ እዛ ስራ ልገባ ነው። ትንሽ ያዘው ውጤትህ ይናገር። ስታስመርቅ ጥራት በጣም ለቅርብ አላም ለምታምናቸው ሰው ካልሆነ አጃህን ሁሉ አትናገር። ነቢዩ ዓለይሂ ሰላቱ ወሰላም እስተዒኑ ፊ ቀዳኢል ሐዋኢጅ ቢልኪትማን፣ ሐጃዎቻችሁ ጥግ እስኪደርስ ደብቁ። ለሁሉ ሰው አታውጡ። ሊአነ ኩሉ ዚ ኒዕመትን መሕሱድ፣ ባለጸጋው ሁሉ ሐሲድ አያጣው። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እሱ የእስልምና መስመር አለ። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። ቤትህን በቁርአን ጀብ፣ በዚክር ጀብ። ያኔ ሸይጣን አንተ ቤት አይ። ነቢዩና ዓለይሂ ሰላቱ ወሰላም ቁረይሾቹ እኮ ይህን ዳዕዋ ለመስበር በአይን ሊያስጓቸው እኮ ጥረዋሉ። ወየካዱ ለዚነ ከፈሩ ለዩዝሊቁነከ ቢአብሳር፣ ረሱሉ ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋሉ። ቁርአን ጠቅሶታል። ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነው። ይህ የሚያምር ልጅ ማን ነው? ወማ ሃዚሂ ሲያብ፣ ይህ የሚያምር ልብስስ ምንድን ነው አለ ንጉሡ። አዳነቀው፣ አጨበጨበለት፣ ተገረመበት። ከዛም ልጁ ሊጫወት ከቤት ወጥቶ ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኼራ ተሻገረ። ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን፣ ሁለመናችንን አደባባይ አናውጣ። እንሰጥሰጥ። ላይክ፣ ኮሜንት፣ ጭብጨባ ስታምር አቤት ሰርግ አቤት ለመባል አናውጣው። የምንወጣበት ግዴታ ካለ ዱዓ አድርገን ነው፣ ቁርአን ቀርተን ነው፣ ዚክሩን ብለን ነው። አሊያ ተጠቂዎች ነው። ሶሻል ሚዲያ አሁን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻ። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይገኝ፣ ባለቤት ጋር ይገኝ፣ በጣም የቅርብ ወዳጆች፣ ዱዓ የሚያረጉልህ ሸኾች፣ ኡስታዝ ለአንተ ኸይር የሚሹት መዓል ብቻ ውጤት ያኔ እናገር ስጨርስ። ዚክሩን ማብዛት፣ ዱዓውን ማብዛት። እሱን ካረግና አይንናሱ ሳይነካን፣ ሲሕሩ ሳይጎዳን፣ ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ፣ ስትገቡ ዱዓ አርጋችሁ፣ መኪና ቢስሚላህ ስትነዱ ቢስሚላህ። እስልምና ችግር ነግሮ መፍትሄውን ሰጠ። የተጠቀመ ስኬታማ
ያመለጠው አይደለም።